ንጉሳውያንስ የማንቸስተር ዩናይትድ እና የጆሹዋ ዘርክዚ ነገር እህል ውሃቸው ሊበጠስ እንደሆነ በጣም የሚያስታውቅ ይመስለኛል። ትላንት ማታ በተደረገው ከወልቭስ ጋር ባደረግነው ጨዋታ ላይ ጆሹዋ ዘርክዚ ብቃቱ ያን ያህል ነበር፣ የሚያመረቃ አልነበረም። አንዳንድ ፖዚሽኖች ላይ ስህተት አለበት። ፕሬስ ማድረግ ላይ በጣም ደካማ ነበር። ሩጫዎቹ ሁሉ ደካማ ነበሩ። ጆሹዋ ዘርክዚ ለማንቸስተር ዩናይትድ ሲጫወት የመጨረሻው ጊዜ ይመስለኛል፣ እኔ በበኩሌ ማለት ነው። በጃንዋሪ የዝውውር መስኮት መዘዋወሩ ማይቀር ይመስለኛል። ይሄ እርግጥ የሆነና የተረጋገጠ ነገር ነው። በእርግጠኝነት ማንቸስተር ዩናይትድ አንድ የፎርዋርድ ተጫዋች ወይም አጥቂ ተጫዋች ማግኘት የሚችል ከሆነ ካገኘ ጆሹዋ ዘርክዚን አንድ ቀን የሚያሰድረው አይመስለኝም። የጆሹዋ ዘርክዚም አቲቲዩድ ለዩናይትድ የመጮት ለባጁ የመጮት አቲቲዩድ ራሱ ምንድነው ራሱን የሚያሳይበት ራሱን የሚገልጽበት ቦዲ ላንጉጅም ራሱ በጣም የወረደ ነው። በእውነት አይታችሁት ከሆነ ማለት ነው። እኔ እንጃ ዘርክዚ ለማንቸስተር ዩናይትድ ከዚህ በኋላ ጭራሽ ባይጫወት ይሻላል። በጃክ ፍሌቸር ቢገባ ይሻላል፣ ሮበን አሞሪም ማለት ነው። የዘርክዚ ነገር በቃ አውቅቷል። በቲያትር ኦፍ ድሪምስ ከዚህ በኋላ የምናየው አይመስለኝም። ንጉሳውያንስ ዩናይትዳውያንስ የእናንተ ሀሳብ አስተያየት ምንድን ነው? ከዚህ ይለያል? ሀሳብ አስተያየቶቻችሁን ኮመንት ላይ እያሰፈራችሁ ይህንን ቪዲዮ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ ማድረጋችሁ እንዳይረሳ ፕሊዝ።